በዚህ ቪዲዮ ላይ የምታዩት ግለሰብ ኤሪካ ሙኪሳ ትባላለች። በዚህ ቪዲዮ ላይ ምስክርነት ነው የምትሰጠው። እግዚአብሔር በሕይወቷ ያደረገላትን የሰራላትን ትልቅ ስራ ነው የምትመሰክረውና ይህ ምስክርነት ብዙዎቻችንን እጅግ ከአይምሮ በላይ የሆኑ ነገሮችን ያስተምረናል፣ ይነግረናል። አባቴ ከጠንቋይ ቤተሰብ ነው የመጣው። እኔ በቤተሰባችን አራተኛ ትውልድ ላይ ያለው ጠንቋይ ነበር። እዚህ ህይወት ውስጥ የገባሁት ከኔ ፍቃድ ውጪ በሆነ ኃይል ነበር። የጨለማውን ዓለም ማገልገል የጀመርኩት ገና የ8 ዓመት ልጅ ሆኜ ነው እንግዲህ እዚህ ህይወት ውስጥ የገባሁት። እናም እስከ 18 ዓመት ድረስ ሰይጣንን ሳገለግል ኖሬያለሁ። በጥልቀት ወደ ምስክርነቴ ከመግባቴ በፊት ከቤተሰቦቻችሁ ጋር ቁጭ ብላችሁ በደንብ እንድትሰሙኝ እፈልጋለሁ። ምክንያቱም እኔ የገባሁበት ወጥመድ ውስጥ ማናችሁም እንድትገቡ አልፈልግም። በዛ ወጥመድ መጠመድ የለባችሁ። ውልደቴ ከክርስቲያን ቤተሰብ ነው የተወለድኩት። እኔ በተወለድኩ ጊዜ ቤተሰቤ ጥሩ ሁኔታ ላይ ነበር የሚገኘው። አባቴ ምንም የሚቸግረው ነገር አልነበረም እና ሁሉንም ነገር አሟልተውልኝ ነው ያደግኩት። ይሄ ግን የሆነው አያቴ ወደ ቤታችን እስከመጣችበት ጊዜ ነበር። ከዛ በኋላ ግን እንደው ወደዛ ከመግባቴ በፊት የተወሰነ ነገር ስለ አያቴ ልንገራችሁ። አያቴ በቅድመ አያቶቿ ዘመን ሀብትን ፍለጋ ብለው የተለያየ ጠንቋይ ቤት ይጓዙ ነበር። በዛ ሰዓት እንግዲህ ከሰይጣን ጋር ቃል ኪዳን ገብተው ነበረ። እናም ይህንን ቃል ኪዳን ሲያደርጉ የነበረው ነገር ምንድን ነው? አምልኮቱን በዚህ ዘር ውስጥ ያሉ ሴቶች በሙሉ እንዲፈጽሙ፣ በዛ ዘር ውስጥ የሚገኙ ሀብቶችን በሙሉ ሴቶቹ እንዲቆጣጠሩት። እናም ይሄ ቃል ኪዳን በዚህ አይነት መንገድ ከቅድመ አያቶቼ ወደ አያቴ መጣ። አያቴ ደግሞ ወደ እኔ አስተላለፈችው ማለት ነው። እናም አያቴ እኔ ስወለድ እዛ ላይ መገኘት ፈልጋ ነበረ። ምክንያቱም ይሄ ለምንድን ነው የሚሆነው? ያው በዘራችን ባለ ቃል ኪዳን መሰረት ሴት ልጅ ከሆነች የምትወለደው የቤተሰቡ ሀብት በሙሉ በእሷ በኩል ስለሚተላለፍ፣ ሁለተኛ ደግሞ ሴቶች አምልኮቱን ማስቀጠል አለባቸው ስለሚል እዛ ጋር መገኘት ፈልጋ ነበረ። እናም ከኛ ዘር ውስጥ አንዲት ሴት እንኳን የፍቅር ግንኙነት ሊጀምር ብትል ብዙ ጊዜ ይጨናገፍባታል። አሊያም ደግሞ ያንን አልፋ በፍቅር ግንኙነት ልጅ እንኳን አርግዛ ከወለደች የመጀመሪያ ልጇ ለጣዖቱ መስዋዕት ይሆናል ማለት ነው። እናም አባቴና እናቴ ጸሎተኞች ስለነበሩ በዛ ቀን እኔ በተወለድኩበት ቀን አያቴ ልትገኝ አልቻለችም። ያው አባቴም ከተወለድኩ በኋላ እንግዲህ ለእግዚአብሔር ሰጠኝ ማለት ነው። እናቴም እንደዚሁ ለእግዚአብሔር ሰጠች። በልጅነቴ ህይወታችን ቆንጆ የሚባል ኑሮ ነበር የነበረ። እንደዚህ አይነት ህይወት እየኖርን ሳለ አንድ ቀን አያቴ ከአክስቴ ጋር ወደ ቤት መጡ። አያቴ የልጇን ኑሮ ስታይ ደነገጠች። ህይወታችንን ስታይ ደነገጠች። ምክንያቱም በዘራችን ባለው ቃል ኪዳን መሰረት ወንዶች እንደዚህ አይነት ህይወት መኖር አይችሉም። እርግማን አለባቸው። ሴቶች ናቸው የበላይ ሆነው የሚኖሩት። እናም አባቴ የማያውቀው ነገር እናቱ አደገኛ ጠንቋይ መሆኗን አያውቅም። ያለውንም በቤተሰብ በኩል የመጣውን ቃል ኪዳንም አያውቅም። አያቴ ቤታችን ከመጣች ከ2 ወር በኋላ አባቴ የነበረውን ነገር በሙሉ አጣ። የነበረውን ስራ፣ የነበረውን ኮኔክሽን፣ የነበረውን የስፖንሰርሺፕ ሁሉን ነገር ነው ያጣው። ምክንያቱም አባቴ ከምን አይነት መንፈስ ጋር እንደገጠመ አልገባውም ነበረ። በቃ አንዴ ድኛለሁ የሚል እሳቤ ነበር የነበረው እንጂ ህይወት መንፈሳዊ እንደሆነ አልገባውም ነበር። እናም እንግዲህ ይህ ሁላ ከተፈጠረ በኋላ በኑሮ ምክንያት ተመልሰን ከከተማ ወደ ገጠር ገባን ማለት ነው። ያኔ ነው እንግዲህ አያቴ እኔን በደንብ ማግኘት የጀመረችው። ምክንያቱም አባታችን እኔና እናቴን እንደዚሁም ትንሹ ወንድሜን ትቶ ተመልሶ እሱ ወደ ከተማ ሄደ። ያንን ያደረገው የተወሰነ ቤተሰቡን ለመርዳት የሚያስችል ስራ በከተማ አግኝቶ ሰርቶ
እኛም ትምህርታችንን እንድንቀጥል የምንበላውንም እንዳናጣ ለማድረግ ነበረ። ከዚህ በኋላ ግን እኔን አያቴ እንደፈለገች ማግኘት ጀመረች ማለት ነው። እሷ ጋር እንድተኛ ታስገድደኝ ነበር፣ ታጥበኝ ነበረ፣ ታጸዳኝ ነበረ። ብዙ ነገር የምትሰጠኝ እሷ ነበረች። ልብስ ትገዛልኛለች፣ የትምህርት ቤቴን ትከፍላለች፣ የቤት ክራያችንን የምትከፍለው ራሷ አያታችን ነበረች። ነገር ግን ምንድነው አስቸጋሪ የነበረው እናቴን በጣም ትናገራት ነበረ። እናቴን ይናገሩብኝ ነበረ። ስራ አትችልም፣ ምግብ መስራት አትችልም፣ ልጆቹን መያዝ አትችልም እያሉ በጣም ይናገሯት ነበረ። ያ የሆነው ያው እናቴን የጠሏት ከክርስቲያን ቤተሰብ ስለመጣች ነው። የእሷ ቤተሰቦች ክርስቲያኖች ናቸው እና ብዙ ጊዜ ጸሎት ስለሚያደርጉ ከአያቴ መንፈስ ጋር ይጋጭ ነበር። ስለዚህ በዚህ ምክንያት ከዛ አካባቢ ለቀን ድጋሚ ወደ ከተማ ተመለስን። አንዲት ክፍል ተከራይተን ያ ሁላ የነበረን ሰዎች በአንድ ክፍል ውስጥ ተወስነን መኖር ጀመርን። እዛ አንድ ክፍል ውስጥ እያለንም አያቴ ነበረች ለልብስ የምትልክልኝ፣ ምግብ የምትልከው፣ የቤት ክራዩንም የምትከፍለው፣ የትምህርት ቤቴንም ያው እንደዚሁም ደግሞ ትሰድበን ነበረ። ያው እንግዲህ ከእንደዚህ አይነት ሰዎች የሚጠበቀው እንዲህ አይነት ነገር። እናም አያቴ በዚህ ምክንያት ያው እኔን በደንብ ማግኘት ጀመረች ማለት ነው። ጥፍሬን ትቆርጣለች፣ ፀጉሬን ትቆርጣለች። ልብስም ስለምትልክልኝ በጥፍሬም በፀጉሬም በልብሴም በቃ በደንብ አገኘች። እናም የሚገርማችሁ ብዙ ጊዜ ለእኔ አንድ ነገር ከመስጠቷ በፊት መጀመሪያ ለአምላኳ ታካፍል ነበረ። ከዛ በኋላ ነው ለእኔ የምትሰጠኝ። እንግዲህ ገና በዚህ እድሜ ነው ነፍሴ ከሰውነቴ እየተለየች መውጣት የጀመረችው። እናቴ ተኝ ስትለኝ አልተኛም እላት ነበር። ለምንድን ነው ብላ ስጠይቀኝ ምክንያቱም ነፍሴ ወጥታ ከሰውነቴ የተለያዩ ሰዎችን አገኛለሁ ብዬ ነግራት ነበር። ነገር ግን እናቴ አትረዳኝም ነበር። ብዙ ጊዜ ለበዓል በሚል አያቴ ጋር ቤተሰብ ይልከኝ ነበረ። ነገር ግን እኔ እናቴን አያቴ ጋር መሄድ እንደማልፈልግ ነግራት ነበር። እናቴ ግን በዛ ደስተኛ አልነበረችም። ምን ትለኝ ነበር? አንደኛ ሄደሽ ቤተሰቦችሽን እዛ ማየት አለብሽ ትለኝ ነበረ። ሌላ በተጨማሪ እኔ ለበዓል አንቺን የምመግበው የማለብሰው ልብስ የለም ትለኝ ነበረ እና ወደዛ በዓላት በመጡ ቁጥር አያቴ ጋር እላክ ነበር። እኔ ግን ብዙም መሄድ አልፈልግም ነበር። ከ4 ዓመቴ ጀምሮ እሷ ጋር በዓል በመጣ ቁጥር እላክ ነበር። ይህኔ ነው እንግዲህ ህይወቴ መቀየር የጀመረው እና በጣም የሚገርመው ቤተሰቦቼ እንደ ልጅ ሆኜ ባወራ የሚሰማኝ አልነበረም። ብናገር የሚያዳምጠኝ አልነበረም። ቤተሰቦች ልጆቻችሁን የሚሏችሁን ነገር ብትሰሙ ጥሩ ነው። በዚህ ሁኔታ ውስጥ አንድ ቀን ማታ ምን ተፈጠረ እና መሽቶ ነበረ። አያቴ መድኃኒቴን ልውሰድ መጣው ብላ ከክፍል ወጣች ማለት ነው፣ ከመኝታ ቤቷ። እኔ እዛ መኝታ ቤት ውስጥ ሆኜ በጣም ተጫጭኖኝ ነበረ። በቃ ከባድ እንቅልፍ ውስጥ ገብቼ ነበረ። ድንገት በሰመመን ውስጥ ሆኜ አይኔን ስገልጥ አያቴ መኝታ ቤት ውስጥ ትልቅ እባብ አየሁ እና ሊጮህ ብሞክርም ይሄ የተጫጫኔ ነገር ምንም አፌን ሊያስከፍተኝ አልቻለም። መጮህ መናገርም መጣራትም አልቻልኩም ነበር። እናም ያው የተጫነኝ ነገር በጣም ስለከበደኝ መጮህ ብፈልግም ተኛው ማለት ነው። ነገር ግን ይመስለኛል ከ30 ደቂቃ በኋላ ስነቃ አክስቴ ትከሻዋ ላይ እኔን አቅፋኝ ይዛኝ እየሮጠች ከመኝታ ቤት ውስጥ ትወጣለች እና ሳይ 2 ትላልቅ እባቦች አሉ መኝታ ቤት ውስጥ እና አክስቴ ምን እያለች ነበረ ይዛኝ የምትሮጠው? እንግዶቹ መጥተዋል እያለች ነበረ የምትሮጠው። እንግዲህ እንግዶቹ መጥተዋል የምትለው እነዛን 2 ትላልቅ እባቦች ነው። ተኝቼ በነበረ ሰዓት መጀመሪያ ያየሁት አንዱን እባብ ብቻ ነበረ። ነገር ግን ከተነሳው በኋላ አክስቴ ትከሻዋ ላይ ይዛኝ ነበረ የምትሮጠው እና ከጀርባ ሳይ ክፍል ውስጥ 2 እባቦች እንደሆኑ ተመለከትኩ። በዛ ነው 2 እባብ መሆኑን ያወቅኩት። አያቴ አደገኛ ጠንቋይ መሆኗን ያወቅኩት ያኔ ነው። አደገኛ ከእባብ ጋር የምትሰራ ጠንቋይ መሆኗን አያቴን ያወቅኩት ያኔ ነው።
አባቴ ግን እናቱ እንደዚህ አይነት ሰው መሆኗን ሳይሆን የሚያውቀው መድኃኒተኛ መሆኗን ነበር የሚያውቀው። ማለት ስርማሽ ቅጠል በጣሽ መሆኗን ነው የሚያውቀው። አክስቴን ደንግጬ አክስቴ እሞታለሁ ስላት አራት ሞችም አለችኝ። ጎድተውኛል፣ ነክተውኛል ስላት አረ በፍጹም እኔ ደረስኩልሽ እኮ ለአባቴ ነግረዋለሁ ስላት ለአባትሽማ እንዳትነግሪው፣ ለአባትሽ ከነገርሽው አባትሽን ይጎዱታል አለችኝ። ያንን ያለችኝ ለአባቴ አስበው ሳይሆን አባቴ እነዛን እባቦች ፈልጎ እንደሚገላቸው ስለምታውቅ ነበር። በንጋታው አባቴ ወደ ቤት መጣ። ያኔ ወደ ቤት ሲመጣ ለአባቴ የሆነውን ነገር ሁላ ነገርኩት። ለአባቴ ነግረዋለሁ ስላቸው አትንገሪው፣ ከነገርሽው አባትሽን ይጎዱታል አሉኝ ብዬ አልኩት። እናም እሱ ይህንን በሰማ ጊዜ